አማራ ክልል በጣም ተአምራዊና ሚስጥራዊ ማዕድን የያዘ ክልል ነው በእውነት። ይሄ ማረጋገጥ የሚቻለው በተጠኑ ጥናቶች፣ በተገኙ ፋይንዲንጎች፣ በተገኙ ግኝቶች ብዛት ያላቸው ማዕድናቶች ተገኝተዋል። በተለያየ ሚዲያም እንዳስተላለፍ ነው 25%ን በጠናናቸው ጥናቶች ውስጥ እስካሁን 51 በላይ ማዕድናቶች ተገኝተዋል። ይሄም ወደ ኢንቨስትመንት የገቡ ብዙ ማዕድናቶች አሉን። ከ51ዱ በቅርቡ እንኳን እንደምናውቀው የለሚ ሲሚንቶ ፋብሪካ ለስትራቴጂካሊ ጠቀሜታ ያለው ማዕድን ሲሚንቶ ፋብሪካ እንዲገነባ አድርጓል። ይሄ ያገኘነው ፋይንዲንግ ምንድነው? ያገኘነው ግኝት ምንድነው? አማራ ክልል የሌለ ማዕድን እንደሌለ ማረጋገጥ ይቻላል። ሁለተኛው ድንጋይ ከሰል ነው። ከውጭ የሚገቡ ድንጋይ ከሰል ነበር። ድንጋይ ከሰል አማራ ክልል በጣም ሰፊ ቦታ ላይ አለ። በተሻለ ጥራት እንደ ባለሙያ ብንገልጸው ካሎሪፊክ ቫልዩ ምንለው ማለት ነው ከ5000 በላይ የሚገኝ የድንጋይ ከሰል መጠን አለውና ሁለተኛው እሱ ነው። ሶስተኛው ወርቅ በዛት አለ። በብዛት ከተለያየ ቦታ ላይ ወርቅ አለንና ይሄን ጠቅላላ አድርገን ስናየው አማራ ክልል እስካሁን በደረስንባቸው እያወራን ነው እንጂ ባጠናናቸው እየተነጋገርን ነው እንጂ ሁሉም አማራ ክልል ላይ ማጥናት፣ መለየት፣ ማወቅ፣ መዳሰስ ብንችልና መድረስ ብንችል አማራ ክልል የሌለው ማዕድን እንደሌለ ማረጋገጥ ይቻላል ማለት ነው በጥናቱ።